ሰላም የግዕዝ ፈርኒቸር ተከታታዮቻችን እንዴት ናችሁ? ከተወሰነ ቆይታ በኋላ ተመልሻለሁ። ዛሬ ሜትር ከ80 በሁለት አካባቢ የሆነ ኪችን ሩም ውስጥ የሰራነው ስራ ነው የማሳያችሁ። አጠቃላይ ቶታል የፈጀው 170 ሺህ ብር አካባቢ ነው። ግራናይት፣ ሲንክ፣ ሳከር ሁሉንም አጠቃሎ ማለት ነው። የተሰራበት ማቴሪያል ዩቪ ነው። ከዛ በተረፈ ጋላክሲ ግራናይት ተጠቅመናል። ሲንኩን ደግሞ ጎልደን ድራገን አድርገናል። በጣም ቆንጆ ለአይንም በጣም ፐርፌክት የሆነ ውበት ያለው በዛም በተመሳሳይ ደግሞ እቃዎቹ በደንብ ብዙ እቃ መያዝ የሚችል አድርገን የሰራ ነው። እስ ያለውን ነገር ዲቴል ደግሞ በደንብ ላሳያችሁ። እዚህ ጋር ያለን የፍሪጅ ቦታ ነው። አሁን ያለው የድሮ ፍሪጅ ነው። በአዲስ በሚገዙት የፍሪጅ ልኬት መሰረት ነው ከፍ አድርገን የሰራ ነው። እዚህ ጋር ያለን ደግሞ ከአንዳንድ ነገሮች የምናስቀምጡበት ቦታ ነው። አሞርዛተር ተጠቅመናል። ከዛ ውጭ ለበሩ ደግሞ ፑሸር ተጠቅመናል ማለት ነው። ፑሽሎክ በዚህ መልኩ ይከፈታል፣ ይዘጋል። ከላይም በተመሳሳይ በፑሽሎክ የሚከፈት አሞርዛተር ያለው ትልቅ እቃዎችን ለማስቀመጥ የሚሆን ቦታ ነው። እዚህ ጋር የታው ነው። እዚህ ጋር ስንመጣ ደግሞ የሲንክ ቦታችን ነው ያለው። ለዚህ ጋር የተጠቀምነው ሲንክ እንደምትመለከቱት ጎልደን ድራገን ሙቅም ቀዝቃዛም የሚሰራ ሲንክ ነው የገጠምነው። በሁለቱም በኩል መጠቀም የምንችልበት ሲንክ ነው የገጠምነው። እዚህ ጋር የፍራፍሬ ማጠቢያዎች አብረውት ይመጣሉ ማለት ነው። ከዛ በተረፈ እዚህ ጋር መስኮት ቦታ ስለሆነ ከላይ ስፔሱን ለመጠቀም ያህል ካቢኔት አድርገንለታል። መስኮቱን በሚያስከፍት መልኩ ከመስኮቱ በላይ ትንሽ ከፍ አድርገን ካቢኔት ገጥመንለታል። እሱም ብዙ እቃዎችን ውስጥ እንዲይዝ አድርገን የሰራ ነው። ሰፊ ነው። በዛ ላይ ደግሞ ወደ ውስጥ ዴብዙም ቆንጆ ነው። በዚህ መልኩ እዚህ ጋር ያለውን ሰርተናል ማለት ነው። ወደዚህ ስንመጣ ደግሞ የኦቭን ቦታ ክፍት አድርገናል። እዚህ ጋር ኦቭን የምናስቀምጥ ይሆናል። ከላይ ደግሞ ለሱ የሚሆን ሳከር ገጥመንለታል። ከላይ እንደምትመለከቱት ብዙ እቃዎችን መያዝ አድርገን የሰራ ነው። እዚህ ጋርም ብዙ ስፔሶች አሉ። እዚህ ጋር የምትመለከቱት ይሄ ደግሞ ፒቪሲ ብዙ ኪችኖች ላይ ያለ ነገር ነው። ፒቪሲ አለው። ፒቪሲውን ደግሞ በዚህ መልኩ ውበቱ እንዳያስጠላ በዚህ መልኩ ሸፍነነዋል ማለት ነው። እዚህ ጋር ብዙ እቃዎችን ማስቀመጥ እንችላለን። በተመሳሳይ መልኩ እዚህ ጋር እቃ ማስቀመጫዎች አሉ። በአሞርዛተር የሚከፈት በር ነው እዚህ ጋር መድረግ ነው። ተመለከቷቸው እንዳለ ለእቃ ማስቀመጫ የሚሆኑ ወደ ላይ የሚከፈቱ በአሞርዛተር ተጠቅመን የሰራ ናቸው። እዚህ ጠባብ ሩም ውስጥ በቻልነው አቅም ብዙ እቃዎችን እንዲይዝ ውበት እንዲኖረው አድርገን የሰራ ነው። እንደዚህ አይነት ጠባብ ኪችን ያላችሁ ሰዎች በምታዩት መሰረት ቆንጆ ዲዛይን ሰርተንላችሁ ከቤታችሁ ጋር በሚሄድ መልኩ ብዙ እቃዎችን እንዲይዝ ተደርጎ መሰራት ይችላል። ስለዚህ ኮንታክት አድርጉን። ከስር ባለው ስልክ ልደውሉልን ትችላላችሁ። ትልልቅ ኪችን ያላችሁ ሰዎችም ደግሞ በጣም ቆንጆ የሆኑ ዲዛይኖች አሉ። ከዚህ በፊት የሰራናቸውም ስራዎች ስላሉ ገብታችሁ ቼክ ማድረግ ትችላላችሁ። ከዛ በተረፈ በጣም እናመሰግናለን። በሌላ ስራ እንገናኛለን። ቻው።